ክርስቶስ በእምነት ምን ማለት መሰላችሁ? ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስርዓቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ከመስተዋል የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ክርስቶስ በእምነት በልባችሁ ሲኖር መገለጫው በፍቅር መመላለስ ነው። ክርስቶስን መውደድ ትጀምራለህ። ፍቅሩ እየገባ ሲሄድ ደግሞ የእግዚአብሔር ሙላት the fullness of God will control your life። ከዛ ሰዎች ጋር እኔ ኃይል አለ ብለህ ማስተዋወቅ አይጠበቅብህም። አይንህን አይቶ ያውቃል። ስፔሻል ሰው መሆንን አይንህን አይቶ ያውቃል። ማስታወቂያ ያስፈልጋል። ስትዋጉ የመዳን ራስ ቁር፣ የጽድቅ ጥሩ፣ የእምነት ጋሻ፣ የመንፈሱ ሰይፍ ቃሉ፣ የወንጌል ጫማ ተጫምታችሁ ቁሙ ይላል። ነገሩ ውጣ ከማለት ጋር አይገናኝም ማለት ነው። ማንነትን ከማወቅ ጋር ነው የሚገናኝ። የመዳን ራስ ቁር ማለት ደህንነት በጌታ በኢየሱስ ክርስቶስ የመስቀል ሥራ የተረጋገጠ መሆኑን ስታመን እዚህ ጋር ብረት አድርገሃል ማለት ነው። ሲወረውር ድኛለሁ፣ አንተ እኮ እንዲህ ኃጢአተኛ ነህ እንዲህ ነው ምናምን ሲል ድኛለሁ፣ ጸድቄአለሁ፣ የእግዚአብሔር ልጅ ሆኛለሁ ስትል ሰይጣንን በቴስታ መታው።